ወደ ክርስትና እንድትመለሽ ፈልጌ ነበር። ወደ ክርስትና? ምን ማለት ነው? ምን ማለት ነው? ወደ ክርስትና ተመለሽ ማለት ስልሽ በቃ ለኔ ብለሽ ሃይማኖትሽን ከቀየርሽ ለአንተ ብዬ ሃይማኖቴን አልቀየርኩም። እሺ ይሄን ነገር ደጋግሜ ተናግሬያለሁ። ለአንተ ብዬ ሃይማኖቴን አልቀየርኩም። በቃ የቀየርኩበት የራሴ የሆነ ምክንያት አለኝ። አንዴ እኮ አመኘበት እስከገባው ድረስ ምንድነው አንተ እንደዚህ የምትለኝ? አንተ ጭራሽ ከማይረዳኝ ህዝብ ጋር አንተም አንዱ ነህ። እንደዛ ማለት አይደለም። በቃ በኔ በወንድ ምክንያት እምነቴን አልቀየርኩም። ታውቃለህ፣ ከቀየርሽ እንድትመለሽ የራስሽ ውሳኔ እንድትወስኝ ፈልጌ ነው። በቃ የራሴን ውሳኔ እኮ ወስኜ ነው የገባሁት አይደል እንዴ? እኮ ቢሆን ማንም ደግሞ በእኔ እምነት ላይ የመወሰን እኔን ወደዚህ ወደዛ የማድረግ መብት ያለው ሰው የለም። እሺ ይሄንን ታውቃለህ። በቃ እሱ ለኪያ ነግሬያትም ነበር። ታዲያ ነገርኳት። አንዴ እኔ ነገርኳት። ስንት ነገር እንደተፈጠረ እኮ አንተ እኮ አታውቅም። እኔ እኮ ስንት ነገር እንዳደረኩኝ እኮ አታውቅም እኮ አንተ እኮ። በቃ ታዲያ ለኔ ብለሽ ሃይማኖትሽን ከቀየርሽ አሁንም የምጠይቅሽ ነገር ለአንተ ብዬ በቃ ታዲያ ለኔ ብለሽ ሃይማኖትሽን ከቀየርሽ አሁንም የምጠይቅሽ ነገር ለአንተ ብዬ ሃይማኖቴን አልቀየርኩም። በቃ